የጽጌ ጾምን አስታውሱት። እንጀራ ሙሉ ይዛ ጀርባዋ ላይ አዝላ ለእስራኤላውያን መና ያወረደውን ከአለት ላይ ውሃ ያጠጣቸውን አምላክ ይዛ ተጠማው ብላ የለመነች። ተጠማው ብላ መለመኗ እንዲደንቃችሁ አይደለም፣ የማይደንቆ ነው አይደለም። እንዲደንቃችሁ ግን የምፈልገው አለመጠራጠሯ ነው። እየራባት እየጠማት እንዴት አትጠራጠሩ? ሽውት ይህም ላይ ደንቃችሁ ይችላል። ከሊጦስጥራ አደባባይ አንስቶ እስከ ጎሎጎታ ድረስ ሲወድቅ ሲነሳ አይተዋለች። አቅም አንሶት የተሸከመውን መስቀል ስምዖን ቀሬናዊ ሲሸከምለት ተመልክታለች። ልብሱን ገፈው እርቃኑን እንደተወጠረ ብራና በሚስማር ሲቸነክሩት አይታለች። ምራቃቸውን ሲተፉበት ተመልክታለች። ጀርባውን ሲገርፉት አይታለች። አንዴም እንኳን አትጠራጠርም። አንዴም እንኳን አምላክ ከሆንክ ብላ አታስብም። እንዴት ያለ እምነት ነው ባካችሁ! ወደህ መሰለህ እንደ እመቤታችን ቀሚሷ ስር የምትጠለለው? እንደኛ የማያምን ማን አለ? እንደሷስ የሚያምን ደግሞ ከየት አለ? እውነት ስም አጠራሯ የተመሰገነ ይሁን። ፍጹም አማኝ እንደ እመቤታችን ማንም አይገኝም እዚህ መሬት ላይ ማንም። ሁላችንም ብናምን እንከን አለብን፣ እምነታችን ላይ መጠራጠር አለብን። የሷ እምነት እንደዚህ የለው። ስለዚህ ለምንድን ነው ስለሷ የምትማሩት? እኮ የአማንያን ምሳሌ ናታ። ከኛ ወገን የታጣውን እምነት እሷ ላይ አይተነዋላ። ከኛ ወገን የታጣውን እምነትን እሷ ውስጥ በደንብ አድርገን ተመልክተነዋል። ስለሷ ለዛ ብለን እናስተምራለን። የጽጌ ጾምን አስታውሱት።